በአሸናፊዎችና ተሸናፊዎች መካከል ያሉ ልዩነቶች ይላል። ዲፈረንስ ቢትዊን ዊነርስ ኤንድ ሉዘርስ። ታዲያ ይህን ስልጠና ወስደ ስንጨርስ በትክክል እስከዛሬ የየትኛው የአሸናፊዎች ወይስ የተሸናፊዎች ማይንድ ሴት ነው ያልን የነበረኝ፣ አሁን ደግሞ ወደ የትኛው ማይንድ ሴት ራሴን ማስተካከል አለብኝ የሚለውን እንድታቁና በዛ መሰረት ራሳችሁን ማይንድ ሴታችሁን ድብቁ አእምሮ ክፍላችሁን ማስተካከል እንድትችሉ መግራት እንድትችሉ የሚያግዛችሁ ስልጠና ይሆናል ማለት ነው። የሰው ልጅ እያወቀ ይኖራል እንጂ አውቃለሁ ብሎ አይቆምም። የሚያውቀው ነገር ላይ ግንዛቤውን እያሰፋ የማያውቀውንም እያወቀ በመማርና በማወቅ ውስጥ ነው ወደ ስኬት የሚካሄደው፣ የስኬታማ ሰዎች ማንነት ስለሆነም ጭምር ማለት ነው። ታዲያ ትልቁ ልዩነታቸው ምንድን ነው? በአሸናፊዎችና በተሸናፊዎች መካከል ያለው ልዩነት የመጀመሪያው የድብቁ አእምሮ ክፍላቸውን የመግራት ችሎታ ነው። አሸናፊ ሰዎች ድብቁ የአእምሮ ክፍላቸውን ወይ ደግሞ ሰብኮንሺየስ ማይንድ የሚባለውን ኮንዲሽኒንግ ያደርጋሉ ወይ ደግሞ ይገራሉ፣ ያሰለጥኑታል። ከዛስ ለሚፈልጉት ግብ ይጠቀሙበታል ማለት። ስለዚህ አሸናፊ ሰዎች እንግዲህ ድብቁ የአእምሮ ክፍላቸውን ውጤታማ በሆነ መልኩ ግባቸውን ለማሳካት በአዎንታዊ መልኩ እንዲሁም የእምነት ስሜታቸውን በመጠቀም ያሸንፋሉ ማለት ነው። ስለዚህ አሸናፊ ሰዎች ትልቁ ልዩነታቸው ድብቁ የአእምሮ ክፍላቸውን በመግራት በእምነት የሚጠቀሙበት ከሆነ እኔና እናንተስ ይሄ ማንነት ነበረን፣ እሰየው አፕሪሼት ይደረጋል። ብዙ ግቦችን እስከዛሬ አሳክታቸዋል ማለት ነው። ታዲያ ብዙ ሰው ይነግረናል፣ ብዙ መጽሐፍቶችም ነግረውናል። በወሬም በስልጠናም በመጽሐፍቶችም በተለያየ መልኩ የሰው ልጅ በምድር ላይ የፈለገውን የማድረግ መፍት እንዳለው ተነግሮናል፣ እናውቃለንም በማወቅ ደረጃ። አሸናፊ ሰዎች ግን ይህንን በተግባር ይኖሩታል። አካባቢያቸውን ይቆጣጠራሉ፣ ሁኔታዎች ላይ ተጽዕኖ ይፈጥራሉ፣ በዙሪያቸው ያሉ ሰዎች ላይ ተጽዕኖ ይፈጥራሉ። አዎንታዊ ተጽዕኖ ነው። ተጽዕኖ መፍጠር ማለት መበደል በኃይል ማሸነፍ አይደለም፣ በፍቅር ነገሮችን በአዎንታዊ መልኩ በማሸነፍ የራሳቸው ያደርጋሉ። ይሄንን ለማድረግ እንዲያስችላቸው ግን የሚጠቀሙት ድብቁ የአእምሮ ክፍላቸውን ነው፣ ሰብኮንሺየስ ማይንዳቸውን ነው የሚጠቀሙት። ታዲያ አሸናፊ ሰዎች ሁሌ ጽኑ ናቸው። በጽናት ድብቁ የአእምሮ ክፍላቸውን በመግራት ድብቁ የአእምሮ ክፍላቸውን በማሰልጠን በጽናት አውቄያለሁ፣ ደርሼበታለሁ፣ ገብቶኛል፣ ተምሬያለሁ አይሉም። ሁል ጊዜ በቀጣይነት በጽናት ምን ያደርጋሉ? ድብቁ የአእምሮ ክፍላቸውን ይገራሉ፣ ያሰለጥናሉ። ከዛስ የሚፈልጉትን ስፔሲፊክ ግብ ያሳኩበታል። ምናልባት ይህንን በማድረግ ሂደት ውስጥ እንግዲህ መውደቅ፣ መነሳት፣ ፈተናዎች፣ ችግሮች፣ የተለያዩ እንቅፋቶች ይገጥሟቸዋል። እነዚህ እንቅፋቶች፣ እነዚህ የህይወት ፈተናዎች፣ እነዚህ አስቸጋሪ ሁኔታዎች በሰው በተለያዩ ሁኔታዎችም በሀገርም በካምፓኒም በሆነ ነገር ሊከሰቱ ይችላል። ነገር ግን ጊዜያዊ ናቸው፣ ይታለፋሉ ብሎ ስለሚያምኑ ድብቁ የአእምሮ ክፍላቸውን ግን በጽናትና በፍቅር በመልካም ስሜት በአዎንታዊ እየገሩት እያሰለጠኑት ወደ ማሸነፍ ሄዳሉ፣ ያሸንፉበታል። ነገር ግን በተቃራኒው ደግሞ ተሸናፊ ሰዎች ትንሽ ፈተና ሲገጥማቸው፣ ትንሽ የህይወት ቻሌንጅ ሲገጥማቸው ያቆማሉ። ለስኬታቸው ቁርጠኞች አይሆኑም፣ ወዲያው በጊዜ ያቆማሉ። ትልቁ እንግዲህ አሁን እንድትገነዘቡ የምፈልገው እዚህ ጋር አሸናፊ ሰዎች የሚጠቀሙት ለማሸነፍ ምናቸውን ነው? ድብቁ የአእምሮ ክፍላቸውን መግራትና በማሰልጠን ነው። እኔና እናንተ ስልጠናዎችን ውሰዱ ስንባል መጽሐፍቶችን ማንበብ ላይ ምን ያክል ነን? ስለዚህ ድብቁ የአእምሮ ክፍልን ለማሰልጠንና ለመግራት ማንበብ፣ ስልጠና መውሰድ፣ የጥሞና ጊዜ ወይ ደግሞ ሳይለንት ታይም፣ አፍርሜሽን መስራት፣ እነዚህ የመሳሰሉት ናቸው። ይሄንን በጽናት ይሰራሉ እነዛ። መልካም።
ታዲያ በዋናነት የምንመለከተው ዛሬ 10 ነጥቦች ናቸው። 10 ነጥቦች በአሸናፊዎችና በተሸናፊዎች መካከል ያሉ ልዩነቶች ምንድናቸው? ማይንድ ሴት ናቸው። አስተብሉ። ይሄ አንተን ወይ አንቺን ወይ ደግሞ ቡድናችሁን የምትገነቡትን ቡድን ማይንድ ሴት ለማስተካከል ነው። ማይንድ ሴት ከተስተካከለ ምንም ነገር ማሸነፍ ይችላሉና እንዳስተዋላችሁት አሸናፊ ሰዎች ማይንድ ሴታቸውን ነው የሚያስተካክሉት። ያማን ድብቁ የአእምሮ ክፍላቸውን ነው የሚገሩት፣ ድብቁ የአእምሮ ክፍላቸውን ነው የሚያሰለጥኑት ለማሸነፍ። ታዲያ እኔና እናንተም ዛሬ የምንወስደው ስልጠና በግላችን በቡድናችን ላይም ትክክለኛ የአሸናፊዎችን ማይንድ ሴት ለመገንባት እንዲያስችለን ነው ማለት ነው። ታዲያ ከ10 ነጥቦች ውስጥ የመጀመሪያው አሸናፊ ሰዎች በስኬት ጉዟቸው፣ በማሸነፍ ጉዟቸው፣ በህይወት ጉዟቸው ውስጥ ስህተት ይሰራሉ። ስህተታቸውን ግን ስህተቱን የሰራሁት እኔ ነኝ ብሎ ስህተታቸውን ይቀበላሉ። ስህተቱን የሰራሁት እኔ ነኝ ይላሉ። እኔ ነኝ ብሎ ኃላፊነት ልክ ሲወስዱ ምን ያደርጋሉ? መፍትሄ መፈለግ ይጀምራሉ። አቅጣጫ ማስያዝ ይጀምራሉ። ፈተና ከሆነ እንዴት ማለፍ እንዳለባቸው ያስባሉ። መክሰር ከሆነ እንዴት ወደ ማትረፍ መምጣት እንዳለባቸው መልሶ ያስባሉ። ስለዚህ የመጀመሪያው የአሸናፊ ሰዎችና በተሸናፊ ሰዎች መካከል ያለው ማይንድ ሴት የአስተሳሰብ ወይ ደግሞ የአእምሮ የመገራት ሁኔታ፣ አእምሮ የሰለጠነበት የተገራበት ሁኔታ የአሸናፊ ሰዎች ስህተትን ምን ማድረግ ነው? መቀበል። it is my mistake የኔ ስህተት ነው ብሎ መቀበል ነው። ተሸናፊ ሰዎች ደግሞ እኔ አይደለሁም ስህተቱን የሰራሁት፣ እኔ ምን አደረኩኝ፣ የኔ ስህተት ሳይሆን የእገሌ ነው። በሰዎች ላይ፣ በካምፓኒዎች ላይ፣ በሀገር ላይ፣ በተለያዩ አካላቶች ላይ ምን ያደርጋሉ? ያሳብባሉ ተሸናፊ ሰዎች። ስለዚህ አንተ በግልህ ይህን ስልጠና እየሰማችሁ ያላችሁ በግላችሁ ስህተት ሲሰራ፣ ስህተት ስትሰሩ፣ በስኬት ጉዟችሁ ላይ የማትፈልጉት ነገር ሲከናወን ኦኬ በኔ ስህተት ነው የጠበቅኩት ውጤት ሳይሆን ያልጠበቅኩት የተከሰተው። በዚህ ወር ይሄናል ገቢ ለማግኘት አስቤ ሳላገኝ ስቀር ወይ ደግሞ ምንም ገቢ ራሱ ባይመጣ ቢዝነሴ ቢቆም የሆነ ነገር ቢከሰት የኔ ስህተት ነው የምንለው ወይስ እናሳብባለን? ምናሳብብ ከሆነ የተሸናፊዎች አስተሳሰብ፣ የተሸናፊዎች ማይንድ ሴት ነው ያለን። አሸናፊ ማይንድ ሴት ስህተትን ወደ ራሱ ይወስዳል፣ ከዛ ያስተካክላል። ሁለተኛው ልዩነታቸው ምንድነው ታዲያ? ሁለተኛው የአሸናፊ ሰዎች መልካም አጋጣሚዎችን ለማሸነፊያ ይጠቀሙበታል። አሸናፊ ሰዎች አጋጣሚዎችን ለማሸነፍ ይጠቀሙበታል። ተሸናፊዎች ደግሞ አጋጣሚዎችን ለውድቀት ለመሸነፍ ይጠቀሙበታል። እኔ እኮ ለመድረስ ፈልጌ እንዲህ ስለሆነ ነው ብለው ለመቆም እና ለመሸነፍ ይጠቀማሉ አጋጣሚዎችን። አሸናፊ ሰዎች ግን የትኛውንም አጋጣሚ ምናልባት እኮ የሚያስቆምም ሊሆን ይችላል፣ በሆነ አቅጣጫ በሆነ መስመር እየሄዱ የሚያስቆም ነገር ሲገጥማቸው በሌላ አቅጣጫ ይሄዳሉ። ያ ነገር እኮ አቋራጭ መንገድ እንዳገኝ፣ ያ የተዘጋበኝ መንገድ እኮ ሌላ እይታ እንዳይ አገዘኝ ይሉና ምን ያደርጋሉ? ለማሸነፍ ይጠቀሙበታል። ልክ ፎቅ ስንወጣ ደረጃዎች አሉ። ደረጃዎቹን ተራምደን ነው ወደ ፎቅ የምንወጣው። ያንን ደረጃ ተሸናፊ ሰዎች ልወጣ ብዬ ወደ ላይ እኮ ያለፋል አላስኬድ ብሎኝ ነው ይላል። እነሱ ግን እንደ መወጣጫ አድርገው ስኬት ጫፍ ላይ ይደርሱበታል። አንዳንዴ ፎቅ በጣም 4 5 6 7 ፎቅ ወደ ላይ ለመውጣት ይፈልጉና ተሸናፊ ሰዎች ምሳሌ ነው እንግዲህ ሁሉም ሊፍት ካሌለው ሊፍት ካሌለውማ አልሄድም፣ ምን ነው ቀረ ሲባል ሊፍት ስላሌለው እንጂ እኮ መሄድ ፈልጌ ነበር ይሉናል። አሸናፊ ሰዎች ግን it's a good opportunity እንደውም ጧት ስፖርት አልሰራውም ይሉና ይሄዳሉ። ኤኒዌይ የትኛውንም አጋጣሚ አሸናፊ ሰዎች ለማሸነፍ ሲጠቀሙበት፣ ተሸናፊዎች ደግሞ አጋጣሚዎችን ለውድቀት ለመሸነፍ ይጠቀሙበታል ማለት ነው። ሶስተኛው የአሸናፊና በተሸናፊ ሰዎች መካከል ያለው ልዩነት አሸናፊዎች ሁሌ ጠንክሮ ይሰራሉ።
ተሸናፊዎች ከሚሰሩት በላይ ይሰራሉ። ጠንካራ ሰራተኞች ናቸው። ጠንካራ ሰራተኛ ማለት የጉልበት ሰራተኛ ማለት አይደለም። በጉልበቴ ጥሬ ግሬ የሚሉ አይደሉም ስኬታማ ሰዎች ወይ ደግሞ አሸናፊ ሰዎች። በብልሃት ግን ሳይሰንፉ በጥንካሬ በመስራት ይታወቃሉ። ብዙ ሰዓት ይሰራሉ፣ ብዙ ሀሳቦች ያፈልቃሉ፣ ብዙ ቴክኒኮችን ይፈጥራሉ፣ ብዙ ዘዴዎችን ይፈጥራሉ። ሁሌም ለማሸነፍ የሚያስችላቸውን በጎ መንገድ፣ ሌሎችንም የሚጠቅም መንገድ በማግኘት ላይ በቀጣይነት ይሰራሉ። ተሸናፊ ሰዎች ግን ያንን አያደርጉም። ተሸናፊ ሰዎች ቢዚ ናቸው። ኦልዌይስ ቢዚ፣ ሁል ጊዜ ቢዚ ነኝ የሚል ሰው ተሸናፊ ሰው ነው። ተሸናፊ ሰው ሁል ጊዜ ቢዚ ነው። ቢዚ በምን? በመውደቅ ጉዞ ላይ በህይወቱ እያጣ እየከሰረ ሳያገኝ ሳይሳካለት ዝም ብሎ ምንም ነገር ሳያሸንፍ ነገር ግን ቢዚ ሆኖ ይኖራል። ቢዚ ነኝ ይላል። ሚስተር ቢዚ ይባላል። ቢዚ ፎር ዋት ሲባሉ ግን ቢዚ ፎር ነቲንግ፣ ምንም ያሸነፉት ነገር የለም ግን ሁሌም ቢዚ ናቸው። አሸናፊ ሰዎች ግን ጊዜያቸውን በመጠቀም ጠንክሮ ይሰራሉ። አራተኛው ልዩነታቸው ደግሞ ምንድነው ብለን ስናይ አሸናፊዎች ሁል ጊዜ በችግሮች ውስጥ ይሄዳሉ። ችግር ይገጥማቸዋል፣ የህይወት ፈተና ይገጥማቸዋል፣ በዛ ውስጥ ይሄዳሉ፣ እያሸነፉ ይቀጥላሉ። ተሸናፊ ሰዎች ግን በችግር ውስጥ አይሄዱም፣ በችግሩ ዙሪያ ይሄዳሉ። የገንዘብ ችግር አለባቸው። አሸናፊ ሰዎች ያንን ጠርምሰው ገንዘብ ያገኛሉ። ተሸናፊ ሰዎች ግን በገንዘብ ማጣት ዙሪያውን ነው ይከቡታል፣ ይዞሩታል። ልክ ምን ማለት መሰላችሁ? ውሃ ዋና መዋኘት ፈልጎ አንድ ሰው የዋና ልብስ ለብሶ የዋና ልብስ ተዘጋጅቶ ዋናው ገንዳ ጋር ሄዶ ገንዳውን ቢዞር ከቤት የት ትሄዳለህ ሲባል ዋና እየሄድኩ ነው ዛሬ ብሎ ወጣ። የዋና ልብስ ይዞ ተዘጋጅቶ ዋና ሄደ። የዋና ልብስ ለብሶ ገንዳውን ቢዞር አንድ ሰው ዋኘ ይባላል? አንድ እግሩን ቢከት ዋኘ ይባላል? በተአምር አይሆንም። ውሃውን በእጁ ቢነካ ዋኘ ይባላል? አይሆንም። ዞረው ነው የሚባለው። አሸናፊ ሰዎች ግን ይገቡበታል፣ ውስጡ ነው የሚገቡት። ልክ እንደዛ ሁሉ በህይወታቸው በሚገጥማቸው የትኛውም ፈተና ውስጡ ገብተው ነው የሚፈቱት፣ ውስጡ ገብተው ነው የሚፈልጉትን ውጤት የሚያገኙት እንጂ አይዞሩትም። የገንዘብ ችግር ውስጥ ከሆንክ በዛ ችግር ውስጥ ጠርምሰ እለፍ የምትፈልገውን የገንዘብ መጠን ለማግኘት እንጂ አትዙረው፣ አታባብለው። ቢዝነስ ኦፖርቹኒቲ ሲመጣ ሪስኩን ወስደ ግባበት። ገንዘብ የምታገኝበት ጥሩ አጋጣሚ ተፈጠረ፣ ግባበት። አሸናፊ ሰዎች ይሄ ናቸው እንጂ ቆይ እስኪ እያሉ አይሽከረከሩትም። ቆይ እስኪ እያሉ ዙሪያውን አይዞሩትም። በመዞር የሚመጣ ነገር የለም። ውስጥ ገብተ ግን ስትታገለው፣ ውስጥ ገብተ ማድረግ ያለበት ስታደርግ ግን የምትፈልገው ውጤት ታመጣል። ታዲያ የትኛው ህይወት ችግር ውስጥ ናችሁ? የገንዘብ ህይወት ችግር ውስጥ፣ የቤተሰብ በምትፈልጉት መልኩ መምራት ያለመቻል ችግር ውስጥ፣ በማህበራዊ ህይወት ውስጥ በምትፈልጉት መልኩ ተጽዕኖ እየፈጠራችሁ ያለመኖር፣ በምትሰሩበት መስሪያ ቤት ውስጥ የምትፈልጉት ደረጃ ላይ ያለመድረስ፣ ቢዝነስ ጀምራችሁ በምትፈልጉት መልኩ ያለማሳደግ ነው። ለማሳደግ የሚሆን የሚተገበር ትክክለኛ ተግባር አለ። የምትፈሩት የሆነ ነገር አለ። እዛ ውስጥ ስትገቡና ስታደርጉት ነው የምታሸንፉት። አሸናፊዎች ይሄ ነው። አሸናፊዎች በችግሮች ውስጥ እያሸነፉ ይሄዳሉ። ተሸናፊዎች ግን ችግሩን ይዞሩታል። በመዞር አይደለም፣ ውስጥ ገብቶ በማሸነፍ ነው። ስለዚህ እናንተ ከየትኛው ናችሁ ታዲያ? ቼክ ዮርሰልፍ፣ ራሳችሁን ተመልከቱት፣ ራሳችሁን እዩት። አምስተኛ የአሸናፊ ሰዎች እና በተሸናፊ ሰዎች መካከል ያለው ልዩነት። አሸናፊ ሰዎች ሁሌ ይቅርታን ያደርጋሉ። ለፈጠሩት ለተከሰተው ነገር፣ ላጠፉት ጥፋት ወይ ደግሞ ጥፋት ለሆነ ነገር ሁሉ ይቅርታን ይጠይቃሉ። ኦፍ ኮርስ ማንም ሰው የሆነ ጥፋት ሲያጠፋ ይቅርታ ይላል። ይቅርታ ጠያቂያቸው ግን ልዩነት አለ። የእውነት አሸናፊ የሆኑ ሰዎች ከልባቸው ሃምብል ናቸው። ይሄ የትዕቢት የሌለባቸው ናቸው። ትዕቢት ነው የሚባለው።
ትዕቢት የሌለባቸው ላጠፉት ጥፋት ሁሉ ላደረጉት ትክክል ያልሆነ ተግባራቶች ሁሉ የእውነት ይቅርታ ይጠይቃሉ። ሰው ደግሞ ይቅርታ የማይጠይቅ ከሆነ ሰው ደግሞ ላደረገው ትክክል ያልሆነ ድርጊት ይቅርታ የማይጠይቅ ከሆነ ከልቡ ውስጥ ችግር አለ። በሱ ውስጥ የሚመላለስ አንድ መጥፎ ኔጌቲቭ የሆነ ወይ አሉታዊ የሆነ ሐሳብ፣ አሉታዊ የሆነ ስሜት አለ። የሰው ልጅ ደግሞ አሉታዊ ስሜትና አሉታዊ ሐሳብን በውስጡ ይዞ ማሸነፍ አይችልም። ቢያሸንፍም ጊዜያዊ ማሸነፍ ነው የሚሆነው። ዘለቄታዊ ያለው አሸናፊ ለመሆን ዘለቄታዊ ያለው ማሸነፍን ለመጎናጸፍ ሁሌም በይቅርታ ማንነት ውስጥ መኖር ይኖርብናል። አሸናፊ ሰዎች እንደዚህ ናቸው። በፍቅር አሸነፈ እኮ ነው የሚባለው። ሰው እውነተኛ አሸናፊ በፍቅር ነው የሚያሸንፈው ይባላል። በዱላ አይደለም፣ በመደብደብ አይደለም፣ በመከልከል አይደለም፣ በማስቀረት አይደለም። እነዚህ ሁሉ አሉታዊዎች ናቸው። ሰው በአሉታዊ ካሸነፈ ጊዜያዊ ነው። ነገር ግን በትክክል ዘለቄታዊ የሆነ ተቀባይነት ያለው አሸናፊ ለመሆን ሁሌም በይቅርታ ማንነት ውስጥ መኖር ነው። አሸናፊ ሰዎች የማሸነፋቸው አንደኛው ሚስጥር፣ የማሸነፋቸው አንደኛው ማይንድ ሴት የይቅርታ ሰው መሆናቸው በይቅርታ ውስጥ ነው ያሉት። ተሸናፊዎች ደግሞ ይሄ ማንነት የላቸው። ለማስመሰል ይቅርታ ሊሉ ይችላሉ። ስለ ይቅርታ ጥሩ ነገር ስለተወራ፣ ስለ ይቅርታ መልካም ነገር ስለተወራ ብቻ ለማስመሰል ይቅርታ ሊሉ ይችላሉ። በልባቸው ግን አይደለም። ይሄ ትልቁ ልዩነታቸው ነው። ስለዚህ በይቅርታ ውስጥ ይኖራሉ። ስድስተኛው አሸናፊዎች ሁል ጊዜ ፋይት ያደርጋሉ፣ ለማሸነፍ ይታገላሉ። ከዛስ ኮምፕሮማይዝ ግን ያደርጉታል። ኮምፕሮማይዝ ያደርጋሉ። በሚያደርጉት የማሸነፍ ትግል ውስጥ በማገናዘብ ውስጥ የሆነ የማሸነፍ ትግልን ያደርጋሉ። በማገናዘብ ውስጥ ሌሎችን በማይበድል፣ ሌሎችን በማይጎዳ፣ ሌሎች ላይ አሉታዊ ተጽዕኖ በማያሳድር መልኩ ነው የማሸነፍ ትግላቸውን የሚያደርጉት። ለምሳሌ በቢዝነስ ውስጥ ለማሸነፍ፣ በቢዝነስ ውስጥ ከሌሎች የተሻለ ስኬትን ለማስመዝገብ ቢሰሩም ቢታገሉም ሌሎች ላይ ግን ተጽዕኖ ለማሳደር፣ ሌሎችን ለማጥፋት ግን አይደለም፣ ሌሎች እንዳያድጉ በማድረግ ግን አይደለም። አሸናፊ ሰዎች እንደውም ይዞ ነው ማደግ የሚፈልጉት፣ ከሌሎች ጋር ማደግን ነው የሚፈልጉት። ለብቻቸው ወጥቶ መታየትን አይፈልጉም። አንድ ላይ ይዞ መሄድን ይፈልጋሉ። ስለዚህ ለማሸነፍ የሚያደርጉት ትግል ሌሎችን ኮንሲደር፣ ሌሎችን ያገናዘበ ነው። ነገር ግን ተሸናፊ ሰዎች ሌሎችን በማጥቃት ላይ መሰረት ያደረገ ትግል ነው የሚያደርጉት። ሁሌም ተሸናፊ ሰዎች የሚያስቡት ጊዜያዊ ማሸነፍን ነው። አሁንም መብለጥን ነው የሚያስቡት። አርቆ አዩም ነገ ተነገ ወዲያ ተሸናፊ ሰዎች። ስለዚህ የተሸናፊ ሰዎች ለማሸነፍ የሚያደርጉት ትግል አሁንን ስለሆነ ሌሎችን በመበደል፣ ሌሎችን የበታች በማድረግ፣ ሌሎች ላይ አሉታዊ ተጽዕኖ በማሳደር ከተቻላቸው በማጥፋትም ነው አሸናፊ መሆን የሚፈልጉት። ስለዚህ የተሸናፊ ሰዎች ግን ሌሎችን ባማከለ፣ ሌሎችን ይዞ መሄድ በሚችል፣ ሌሎችን ባካተተ መልኩ ነው ሁሌም የማሸነፍ ትግላቸው። በሚሰሩት ቢዝነስ ላይ፣ በማህበራዊ ህይወታቸው ላይ፣ በቤተሰባቸው ላይ፣ በሁሉም በተሰማሩበት ቦታ ላይ ሌሎችን ኮንሲደር ያደረገ፣ ሌሎችን በሚጠቅም፣ ሌሎችን ይዞ በሚያድግ መልኩ ነው የሚያደርጉት ማለት ነው። ስለዚህ ህይወቱ ላይ ደግሞ ህይወት ውስጥ ትግል አለ። የገንዘብ ትግል ይኖራል። አንዳንዴ የገንዘብ ትግላችን አሸንፈን የምንፈልገው የገንዘብ ጣራ ላይ ስንደርስ ማህበራዊ ህይወት ላይ ትግል አለ። ከዛስ ቤተሰብ ላይ፣ ከዛ ጤና ላይ፣ በሃይማኖት ላይ፣ በተለያየ መልኩ ሁሉ ጊዜ ምን አለ? ለማሸነፍ የምንታገለው፣ ለማሸነፍ የምንሰራለት የህይወት አካል አለ። ይሄ ደግሞ በጣም አስፈላጊ ነው። በሁሉም ላይ የማንፈልገውን አሸንፈን ወደምንፈልገው የህይወት አቅጣጫ፣ ወደምንፈልገው የተስተካከለ ባላንስድ የሆነ ላይፍ ለመምጣት አላስፈላጊዎችን፣ ለምሳሌ የገንዘብ ችግርን ታግለን አሸንፈነው የገንዘብ ነፃነት ላይ መድረስ አለብን።
በማህበራዊ ህይወታችን ላይ በፍርሃት ሐሳብን ባለመግለጽ በምንፈልገው መልኩ ማንኖር ከሆነ ያንን አሸንፈን በማህበረሰቡ ዘንድ ተቀባይነት ለጋሽና መሆን የምንፈልገው ደረጃ ላይ መምጣት አለብን። ስለዚህ ትግል ያለ ነው። አሁን በማህበራዊ ህይወት ላይ በማህበረሰቡ ዘንድ ተቀባይነትን ለማግኘት እውነተኛ አሸናፊ ሰዎች በቅንነት፣ በአገልጋይነት፣ በበጎነት፣ በመልካም ስነ ምግባር ነው የሚያሸንፉት። ነገር ግን ተሸናፊ ሰዎችስ በማስፈራራት፣ በመከልከል፣ የበላይነትን ባላቸው ንብረት ወይ ደግሞ በጉልበታቸው ወይ በስልጣናቸው በመጠቀም ማሸነፍ ነው የሚፈልጉት። ይሄ ደግሞ ትክክል አይደለም። በመስሪያ ቤት ውስጥ ስንሄድ አንድ የመስሪያ ቤት ማናጀር አለቃ የሆነ ሰው አለቅነቱን ተጠቅሞ ሰዎች ላይ ተጽዕኖ መፍጠር፣ ሰዎችን ማሸነፍ የሚፈልግ ከሆነ ይሄ ተሸናፊ ነው። ነገር ግን በፍቅር፣ በበጎነት፣ በመልካም ስራ፣ በትክክለኛ ስራ ሌሎችን ባማከለ ሁሉም ባቀፈ መልኩ ከሆነ ግን ይሄ እውነተኛ አሸናፊ ነው። በሁሉም ዘንድ ገንዘብን ከማግኘት አኳያ ተመሳሳይ ቢዝነስ እየሰሩ አንዱ ያንደኛውን አጥፍቶ እሱ ግን ማሸነፍ ከሆነ የሚፈልገው ይሄ የተሸናፊ ማንነት ነው። አሸናፊ ሰዎች ሁሌ የሚያደርጉት ትግል በአውንታዊ መልኩ ነው፣ በፖዚቲቭ መልኩ ነው ትግላቸው፣ ሌሎችን በሚጠቅም ሌሎችን በሚያገለግል መልኩ ነው። ስለዚህ ሲያሸንፉ አሸናፊነታቸው ዘለቄታዊ ያለው ቀጣይነት ፐርማነንት ነው። ተሸናፊዎች ግን ቢያሸንፉ ጊዜያዊ ነው፣ ነገ የሚቆጩበት፣ ነገ ዝቅ አንገታቸው የሚደፋበት ነው የሚሆነው። ስለዚህ እኛስ የትኛው ነን? በየትኛው ነው ለማሸነፍ በህይወት እየታገልን ያለ ነው? ይህንም በደንብ መለየት ይኖርብናል። ሁሉም ዞሮ ማይንድ ሴት ነው። አእምሮአችን እንደተገራው በተገራው ነው የሚሰራው። እንዴት ነው የገራችሁት እስከ ዛሬ? ትክክል ካልሆነ ከዛሬ ጀምሮ ትክክለኛው መግራት ነው። 7ኛው አሸናፊዎች እኔ ጥሩ ነኝ፣ ትክክል ነኝ ብለው ያስባሉ። ነገር ግን ይሄ በትምክህተኝነት ላይ የተመሰረተ አይደለም። ነገሮችን አደርጋለሁ፣ ነገሮችን አከናውናለሁ፣ ጥሩ ነኝ፣ መልካም ነኝ፣ አይካን ሜንታሊቲ የእችላለሁ ማንነት ይኖራቸዋል። ይሄ ማለት ግን በትምክህተኝነት ላይ የተመሰረተ አይደለም። ተሸናፊ ሰዎች ደግሞ መጥፎነታቸው ይጎላል። በሌሎች ሰዎች ላይ መልካምነት ሳይሆን በመጥፎነት መጉላትን ይፈልጋሉ። ፈልገውት አይደለም፣ ተግባራቸው፣ ድርጊታቸው በእንደዚያ አይነት መልኩ ይሆናል። አሸናፊዎች winners looks up to where he's going የት ድረስ መሄድ እንዳለባቸው ነው የሚያዩት አሸናፊዎች። ተሸናፊዎች ደግሞ ምን ያህል ሊወድቁ ሊከስሩ እንደሚችሉ ነው አስቀድመው የሚያስቡት። ስለዚህ አሸናፊ ሰዎች እንግዲህ እኔ መልካም ነኝ፣ እኔ እችላለሁ፣ ራሳቸውን በአውንታዊ መልኩ ሲያዩት የት ድረስ መሄድ እንደሚችሉ ነው። ነገን አርቀው ያዩታል፣ መድረሻቸውን አርቀው ያዩታል፣ ህልማቸው ትልቅ አድርገው ያስቀምጣሉ፣ ራዕያቸውን ትልቅ አድርገው ያውቁታል። ስለዚህ ለዛ ማንነት የሚመች ጥሩነትን፣ መልካምነትን ይገነባሉ ራሳቸው ላይ። እዛ ጋር የሚያደርሳቸውን በጎ ማንነት ራሳቸው ላይ ይገነባሉ። ነገር ግን ተሸናፊዎች ዛሬን ነው እንዴት አድርጌ ፖዚሽኑን ላምጣው፣ የትን ፍጩ ዱቄቱን አምጪው አይነት ነገር ማለት ነው። በእንደዛ አይነት በትክክለኛ ነገር የሚያምኑት አሸናፊዎች ናቸው። ተሸናፊዎች ግን ደግሞ ውድቀት ቀድሞ ራሱ የሚታያቸው ውድቀት ነው። ስለዚህ ከውድቀት የተነሳ ከፍርሃት የተነሳ ነው ለማሸነፍ ራሱ የሚፈልጉት ማለት ነው። 8ኛው ነጥብ፣ 8ኛው አሸናፊ ሰዎች በዙሪያቸው ያሉ ሰዎችን ያከብራሉ። እንዲሁም መከባበር እንዲኖር፣ በሌሎች ዘንድ ተቀባይነት፣ ሰዎች ራሱ ተቀባይነት እንዲኖራቸው ጥረት ያደርጋሉ። ከሚበልጧቸው ሰዎችም ሁሌ ለመማር ዝግጁ ናቸው። ከሚበልጧቸው ብቻ አይደለም፣ ለመማር ለማወቅ ዝግጁዎች ናቸው። የበላይነት አይሰማቸው። እኔ የተሻልኩ ነኝ፣ እኔ እንትን ነኝ የሚል አጉል ትምክህት የለባቸው። ሁሌም ሀምብል ናቸው። ለመማር ለማወቅ ዝግጁ ሆኑ ናቸው።
በፍቅር ለመኖር የተሰጡ ናቸው እንጂ እኔ የበላይ ነኝ በሚል ራሳቸውን ከማወቅ አይገድቡም። ራሳቸውን የሚያውቁት ነገር ላይ ያላቸው ነገር ላይ አያስቆሙም። ሁል ጊዜ ለማደግ ለመቀጠል ስለሆነ ተማሪዎች ናቸው። ነገር ግን ተሸናፊ ሰዎች አውቃለሁ ብሎ ያስባሉ። አውቃለሁ ብሎ ስለሚያስቡ ተጨማሪ እውቀት ከሌሎች አያገኙም። ምክርም ሊሆን ይችላል፣ መጽሐፍቶችን ማንበብ ሊሆን ይችላል፣ አያደርጉትም። እኔ ብቁ ነኝ፣ እኔ ምንም አያስፈልገኝም ብሎ የሚያምኑ ናቸው። ሰው እኔ አያስፈልገኝም ተጨማሪ ብሎ ልክ ሲያስብ ወድቋል። በሕይወት እስካለን ድረስ ያስፈልገናል። እያንዳንዱ የእድሜያችን ራሱ እንደምናድግበት የእድሜ እርከን። ለዛ እኮ ነው ሕፃንነት፣ ልጅነት፣ ወጣትነት፣ ጎልማሰነት፣ ሽምግልና እያለ የሚቀጥል። በእያንዳንዱ የእድሜ እርከን የሰው ልጅ ማደግ ያለበት ነገር አለ፣ በብዙ ነገር። ያ እንዲሆን ደግሞ ለመማር፣ ለመጠየቅ፣ ለማወቅ ዝቅ ማለት ማንነታችን ዝቅ አይደለም። ዝቅ የሚለው ለማወቅ ለማግኘት ስንል ግን ዝቅ ማለት አለብን። አንበሳ ራሱ አንበሳ እኮ ቀና ብሎ ሲሄድ በጣም ነው ደስ የሚለው፣ ጎፈሩ፣ ጀግንነቱ፣ ግርማ ሞገሱ። ነገር ግን ለሚፈልገው ነገር ሲል ዝቅ ይላታል። ለምሳሌ ውሃ ሲጠጣ ዝቅ ብሎ ነው የሚጠጣው። ለሚያስፈልገን ነገር ዝቅ ማለት ያለ። አሸናፊ ሰዎች ዝቅ ያሉ ናቸው። ዝቅ ያደርጋሉ፣ አንገታቸውን ይደፋሉ። ተሸናፊዎች ግን ያንን አያደርጉም ማለት ነው። 9ኛው ነጥብ ደግሞ አሸናፊዎች ሁል ጊዜ ኃላፊነት ወሳጆች ናቸው። በሚሰሩት ስራ፣ ለስራቸው ለተመደቡበት ስራ ወይ ደግሞ ለሚሰሩት የግል ስራቸው፣ ለቢዝነሳቸው ኃላፊነት የሚወስዱ ናቸው። የሌላ ሰው ስራ ራሱ ለመስራት ኃላፊነት ይወስዳሉ። ከተመደበላቸው ስራ በላይ ይሰራሉ። ከተመደበላቸው ሰዓት በላይ ይሰራሉ አሸናፊ ሰዎች። ተሸናፊዎች ደግሞ ይሄ የኔ ስራ አይደለም ይላሉ። ይሄ የኔ ስራ አይደለም፣ ይሄ እኔን አይመለከትም ነው የሚሉት። አሸናፊዎች ግን ማድረግ ለሚችሉት ነገር ሁሉ ኃላፊነት ወስደው ያደርጋሉ። 10ኛው ነጥብ አሸናፊዎች ሁል ጊዜ የተሻለ መንገድ አለ ብለው ያስባሉ። ሁል ጊዜ በዚህ በኩል ቢዘጋ የሆነ የተሻለ መንገድ አለ። በፊት የተባሉት ነገር ሳይሆንላችሁ ሲቀር የተሻለ ነገር አለ። always a better way፣ የተሻለ ነገር አለ ብሎ ያምናሉ። የተሻለ ነገርም ያገኛሉ። ተሸናፊ ሰዎች ደግሞ ለምንድነው የምትቀይረው? ድሮ እኮ እንደዚህ አይደለም፣ እንደ ድሮ ነው የምንሰራው። በፊት በሰራነው መንገድ ነው የምንሰራው። በፊት በተነገረን መልኩ ነው የምንሰራው። መቀየር አይቻልም ይላል። why change? ለምን ትቀይራል? ስለዚህ በለውጥ ተሸናፊ ሰዎች በለውጥ አያምኑ። አሸናፊ ሰዎች ደግሞ በለውጥ ያምናሉ። ስለዚህ እነዚህ 10 ነጥቦች እንግዲህ ዋና በተሸናፊና በአሸናፊ መካከል ያሉ የአእምሮ የመገራት ሁኔታ ነው፣ ማይንድ ሴት ናቸው። እናንተ የትክክለኛው ማይንድ ሴት እንደ አሸናፊ ሰዎች እስከ ገራችሁ ድረስ ማሸነፍ የግድ ነው የሚሆነው። ምክንያቱም ሰው በተመሳሳይ መንገድ ላይ የሚሄድ ከሆነ ተመሳሳይ ቦታ ላይ ይደርሳልና ማለት ነው። የትኛው ካታጎሪ ውስጥ ነን? የትኛውን ማስተካከል እንፈልጋለን? አስተውሉ። እነዚህ ሁሉ ስልጠናዎችን፣ እነዚህን 10 ነጥቦችን አጠቃላይ እስካሁን ያወራኋቸው ዲስከስ ያደረግናቸው የተወያየንባቸው ነገሮች ሁሉ 3 ዋና ነገሮችን እንድናይ፣ 3 ዋና ነገሮች ላይ ትኩረት እንድታደርጉ ነው። ወይ ደግሞ ኢንግሪዲያንት የማሸነፍን ቅመም እንድታውቁ፣ የማሸነፍን ቅመም እንድትረዱ ነው። እነሱም አንደኛ አመለካከት፣ ሁለተኛ አመለካከት፣ ሶስተኛ አመለካከት። አሸናፊ ሰዎች ትልቁ ልዩነታቸው ማይንድ ሴት ነው ብለናል። እሱም አመለካከት ነው። ይሄንን ማስተካከል የቻለ ማሸነፍ ይችላል፣ እንደ አሸናፊ ሰዎች ሁላ ማለት ነው። ይሄን ይመስላል ስልጠናችን። ስለነበረን ቆይታ እጅግ በጣም አመሰግናለሁ። ስኬት ጫፍ ላይ እንገናኝ። መልካም ጊዜ ይሆንላችሁ።